የሚባል ኤክስፔክቴሽን ለማምጣት አንደኛ አንድ አስተሳሰብ መያዝ አለብን እኛ። ሁለተኛ ለውጡን በቀጣይነት የምናቀጣጥል መሆን አለብን። በቀጣይነት ለማቀጣጠል አሁን የሰራናት ነገር ይዘን ከተቀመጥን ነገ ታሪክ ትሆናለች። ታሪክ እንዳይሆን በቀጣይነት አዲስ ነገር ለመፍጠር ስለሆነ ወደምንፈልገው ቦታ ያደርሰናል። እኛም ብቻ ሳይሆን በሀገር ደረጃ ያለውን ለውጥ ለማፍጠን ያግዛል የሚል ሐሳብ ነው ያለኝ። የሚል አስተሳሰብ በከፍተኛ ደረጃ እዚህ ያላችሁ መሪዎች ታውቁታላችሁ። ለከስተመሮቻችን 3 ወር ካል እኛ በአንድ ወር ተኩል እንጨርሳለን። የምንናገረው ማድረግ ብቻ ሳይሆን ከምንናገረው ባሻገር ማድረግ የምንችል መሆን አለብን። ይሄንን ባለፉት ዓመታት ኤክሰርሳይዝ አድርገናል። በአብዛኛው የተሳካ ይመስላል። የተሳካ ይመስለው ግን ፊክስድ በሆነ ሪፈረንስ ነው። በዚህ ዓመት ውስጥ ይሄን ጨርስልሃለሁ ብለን በ9 ወር ጨርሰናል። በሪፖርታችንም ከእቅድ በፊት ጨርሰናል ብለን በኩራት ወይም በጥሩ ነገር አይተነዋል። ግን ፊክስድ ነው። ለምን 6 አናደርገው? ዓመት እንድንላቸው ለምን 5 ወር አናደርገው? ለምን እዛ እንቆማለን?